እናንተ እኮ አታፍሩም። ዛሬም ወረቀትን ነው ፕሪንት የምናደርገው ትሉኝ ይሆናል። ዓለም አሁን ወደ አየር ላይ ማተም ተሸጋግራለች። አዎ ቁሶችን ልክ እንደ ወረቀት ማተም። ይህ አስማት አይደለም፣ 3D ፕሪንቲንግ ነው። አሁን የምንኖረው ነገራቶችን በዲጂታል ፋይል አውርደን በደቂቃዎች የምናመርትበት ዘመን ላይ ነን። ተራው ፕሪንተር ቀለም እንደሚረጨው ሁሉ ይሄኛው ማሽን ደግሞ ቀልጦ የሚወጣ ፕላስቲክን በአየር ላይ እየሰፋ እቃዎችን ይገነባል። መጀመሪያ ሐሳባችሁን በኮምፒውተሮች ላይ ትስላላችሁ። ፕሪንተሩ ደግሞ በሺዎች የሚቆጠሩ ንብርብሮችን አንዱን በሌላው ላይ በመደራረብ ያንን የዲጂታል ሐሳብ ወደሚጨበጥ እውነታ ይቀይረዋል። ዛሬ ሪፖርት ወይም ፎቶ ፕሪንት እንደምናደርገው ሁሉ ነገ የቤት እቃዎችን፣ መለዋወጫዎችን አልፎ ተርፎም የሰው ሰራሽ አካላትን ቤት ውስጥ ፕሪንት እናደርጋለን። ይህ የወደፊቱ ማኑፋክቸሪንግ ነው፣ ፋብሪካን ወደ ጠረጴዛችሁ የሚያመጣ ቴክኖሎጂ። ታዲያ እናንተ ልክ እንደ ወረቀት ማንኛውንም ዕቃ ፕሪንት ማድረግ ብትችሉ መጀመሪያ ምን ነበር የምታመርቱት? ሐሳባችሁን ኮሜንት ላይ አጋሩኝ። ተመሳሳይ አስገራሚ የቴክኖሎጂ እና የሳይንስ መረጃዎች እንዲደርሳችሁ ገጹን ፎሎ ማድረጋችሁን እንዳትረሱ።